እግዚአብሔር ፈትኖ ሲሰጥ የተሻለ ይሰጣል። ሁሌ እግዚአብሔር አዘግይቶ ሲሰጥ የተሻለ ይሰጣል። ግን መጠበቅ አለመቻል ደግሞ ያከስራል። ብዙ ሰዎች የእግዚአብሔርን ቀን መጠበቅ አቅቷቸው በአቋራጭ መንገድ ሄደው የከሰሩ ሰዎች አሉ። መንገድ የተበላሸባቸው ሰዎች አሉ። እግዚአብሔር በትክክለኛው መንገድ እስከሚመጣ ድረስ መጠበቅ አቅቷቸው የወጡ ሰዎች አሉ። ስለ 40 ገዳም የሚነገር ታሪክ አለ። 40ዎቹ ወታደሮች ማለት ነው 40 ቀን ለጾምና ለጸሎት ውሃ ውስጥ እስከ አንገታቸው ገቡ ይላል ታሪካቸው። 40 ቀን ሙሉ ሲጠብቁ ቆይተው 39ኛው ቀን ላይ ግን አንደኛው ሰው በጣም ሰውነቱ በረዶ ስለሰራበት ስላቃተው ትቶ አቋርጦ ወጣ። 41ኛው ቀን ላይ 40 አክሊል ከሰማይ ወረደ ይላል። 39ኙ ላይ አርፎ አንዱ ማረፊያ አጣ። አካባቢው ላይ የነዚያን ሰዎች ሱባኤ የሚደነቅ ገበሬ እያረሰ ሲያያቸው አክሊል ከሰማይ የብርሃን አክሊል ሲወርድላቸው አየ። አንዱ ማረፊያ እንዳጣ ሲያይ ከብቱን ትቶ ሮጦ ውሃ መሃል ገብቶ እጆቹን ዘርግቶ ሲቆም እሱ ላይ ያረፈበት። እግዚአብሔር እንዲህ አይነት ጸጋ ለሁላችንም ይስጠን። አሁን ስለዚህኛው ሰው አይደለም፣ አቋርጦ ስለወጣው ሰው አስቡት እስቲ። ለፍቶ ደክሞ ስለተወው ሰው ብዙ ጊዜ እግዚአብሔር ጸጋ በራችን ላይ መጥቶ ገፍትረን የጣልን ሰዎች ብዙዎች ነን። አጉረምርመን የተውን ሰዎች ብዙዎች ነን። እምቢ ብለን ያጣን ሰዎች ብዙዎች ነን። ይቅርብን ብለን